ሰላም እንዴት አረፈዳችሁ ውድ ቤተሰቦች ሰብስክራይብ ያደረጋችሁ የዓለም ዋንጫው መጀመሪያ ቀን ላይ ደርሰናል። ታዲያ የዘንድሮ ዓለም ዋንጫ በብዙ ዘንድ ተፈርቷል። ዛሬ በሜክሲኮ በታላቅ ድምቀት ይከፈታል። ሜክሲኮ ከደቡብ አፍሪካ የሚያደርጉት ደግሞ የ2026 የአፍሪካ ዋንጫ መክፈቻ ነው። የሶስት ሀገራት በጥምረት የሚያዘጋጁት የመድረክ በብዙዎች ዘንድ እንደ ተጠበቀው ወይም ደግሞ ብዙዎች ያስፈራል ብለው የገመቱት ከወዲሁ ብዙ ትርጉሞችን እየሰጡት ይገኛሉ። ታዲያ ያዩን ያለው ለምንድነው? እስቲ እንደዛስ እንዳሉ ይሆናል ወይ የሚሉትን የተወሰኑ ነጥቦች እናነሳለን። ሮቤል አብርሃም ከናንተ ጋር ቆይታውን ፕሮግራሙን እየመራላችሁ ሆናለው። አብራችሁን ትቆይ ዘንድ ግብዣዬ ነው። ሰብስክራይብ ማድረጋችሁንም አትርሱ። የዘንድሮ 2026 ዓለም ዋንጫ ከዚህ ቀደሞቹ ፍጹም የተለየና እጅግ የተፈራ የሆነባቸው በርካታ ምክንያቶች አሉ። ታዲያ ይህ ውድድር በታሪክ ትልቁና ፈታኙ ተብሎ የተፈረጀው በሚከተሉት ዋና ዋና ነጥቦች ናቸው። በታሪክ ለመጀመሪያ ጊዜ 48 ሀገራት መሳተፋቸው፣ እንዲሁም ደግሞ ውድድሩ በሶስት ግዙፍ ሀገራት መካሄዱ፣ በተለይ ደግሞ በአሜሪካ እንዲሁም ደግሞ የተለያዩ በአሜሪካ ውስጥ ያሉ ፈተናዎች ናቸው እና ምናልባት እስቲ እያንዳንዱን በዝርዝር ለመመልከት እንሞክር። እስከ ዛሬ የነበሩት የዓለም ዋንጫዎች በ32 ሀገራት መካከል ብቻ የሚደረጉ ነበሩ። ዘንድሮ ግን የፊፋ አስተዳደር የተሳታፊ ሀገራትን ቁጥር ወደ 48 አሳድጓል። በባለፈው ፕሮግራም ሰምታችሁት ከነበረ መጀመሪያ 1930 ጀምሮ እስከ 74 ድረስ ሲከናወን የነበረው ተሳታፊ ቁጥሮች ያው በመጀመሪያው ራጋይ በጀመረችው ላይ ነበረ 13 ሀገር የተሳተፈው ከአውሮፓ 4 የተሳተፉት። ከዛ በኋላ ግን በነበረው የታሪክ አጋጣሚዎች ላይ ረጅም ዓመት በ16 ተሳታፊ ሀገራቶች ነበር ሲከናወን የነበረው። ከዛ ደግሞ እያለ ፈረንሳይ እስከምታዘጋጀው 1984 ድረስ ውድድሩ ወደ 32 የመጣው ያኔ ነበረ። ፈረንሳይ ካዘጋጀች በኋላ እስከ 2022 የኳታር ዓለም ዋንጫ ድረስ በ32 ሀገራት መካከል ነበረ ሲካሄድ የነበረው። አሁን ደግሞ ያ ፎርማት ሙሉ ለሙሉ ተቀይሯል። ታዲያ እስከዛሬ የነበሩት የዓለም ዋንጫዎች በ32 ሀገራት ብቻ የሚካሄዱ መሆናቸውና የዘንድሮ ደግሞ ወደ 48 ማደጉ ብዙዎች የጨዋታ ብዛት መጨመር እንዲሁም ደግሞ የረፍት ጊዜ ማነስ የተለያዩ አንድምታዎች ሰጥተውታል። ከዚህ ቀደም 64 ጨዋታዎች ሲደረጉ የነበረ ቢሆንም ዘንድሮ ግን አጠቃላይ ጨዋታው ወደ 104 ከፍ ብሏል። በ50 ብልጫ እንደማለት ነውና የረፍት ጊዜ ማነስንም ያስከትላል። ይህ የጨዋታ ብዛት ተጫዋቾች ከፍተኛ የአካል ብቃትና ጫና እንዲሁም ደግሞ ድካም ስለሚፈጥሩ ውድድሩ እጅግ ከባድ ያደርገዋል ተብሎ ይጠበቃል። ሌላኛው ደግሞ በውድድሩ በሶስት ግዙፍ ሀገራት መካሄዱ የተለየ ደግሞ በአሜሪካ መሆኑ ብዙ ጉዳዮቹ ትኩረት እንዲሰጡት አድርገዋል። ምንም እንኳን ዋናው ትኩረት አሜሪካ ላይ ቢሆንም ውድድሩ በአንድ ላይ በአሜሪካ በካናዳና በሜክሲኮ ነው የሚስተናገደው። ይህም ታሪክ የመጀመሪያው በሶስት ሀገራት የሚመራው የዓለም ዋንጫ ያደርገዋል። ታዲያ ለምን ተፈራ ካልን ደግሞ እጅግ በጣም ረጅም የጉዞ ርቀት አለው። አሜሪካ ራሷ ሰፊ ሀገር ከመሆኗ በላይ ጨዋታዎች የሚደረጉት በተለያዩ ግዛቶች ናቸው። በ11 የተለያዩ ሀገራቶች ውድድሩ ይከናወናል። ለምሳሌ ከኒውዮርክ እስከ ሎስ አንጀለስ እና በጎረቤት ሀገራት ጨምሮ በመሆኑ ቡድኖች ከአንድ ጨዋታ ወደ ሌላኛው ለመሄድ በሺዎች የሚቆጠሩ ኪሎሜትሮችን በየቀኑ በበረራ ማቋረጥ አለባቸው። ይህ የሰዓት መለዋወጥ ደግሞ ከፍተኛ ድካም በቡድኖች ውጤት ላይ ትልቅ ተጽዕኖ ያሳድራል ተብሎ በብዙዎች ዘንድ ተፈርቷል። ሌላኛው ደግሞ የአየር መለዋወጥ ራሱን የቻለ ትልቅ ኬዝ ነው። የአየር መለዋወጥ ይሄ ክላይሜት ሾክ ተጫዋቾች በአንድ ሳምንት ውስጥ በጣም ቀዝቃዛ በሆነው የካናዳ አየር ንብረት ተጫውተው በሚቀጥለው ጨዋታ እጅግ በጣም ሞቃታማና ወላፈናማ በበዛበት የአሜሪካ ወይም የሜክሲኮ ግዛቶች ውስጥ ለመጫወት ይገደዳሉ። ይህ የሙቀት መጠን መለዋወጥ ለተጫዋቾች ጤና አስፈሪ ነው። በጣም ከባድ ነው። ይሄም ሌላኛው ደግሞ የስታዲየሞች ስፋትና የደጋፊው ብዛትም እንደዚሁ በተመሳሳይ እንደ አንድ ፈተና ተደርጎ የያዘን። በአሜሪካ ያሉ ስታዲየሞች እጅግ ግዙፍ እና ከ80 ሺህ በላይ ተመልካቾች የሚይዙ ናቸው። ሜዳዎች የሚፈጥሩት የደጋፊ ጫናና ከዚህ ቀደም የዓለም ዋንጫ ተካሂዶባቸው ከሚያውቁት ሀገር ለምሳሌ እንደ ኳታር ካሉ አነስተኛ ሀገራት በተለየ መልኩ ሰፊ መሆናቸው ውድድሩን ለማሸነፍ የስነ-ልቦና ጥንካሬን ይጠይቃል። በአጠቃላይ የዘንድሮ ዓለም ዋንጫ የታክቲክና የችሎታ ብቻ ሳይሆን የጽናትናም የህልውና ውድድር ተብሎ ብዙዎች ዘንድ ተፈርቷል። አሜሪካን ከፖለቲካ ጋር ያገናኘቻቸው አንዳንድ ጉዳዮች አሉ።
ትላንትና የተመለከትነው ሶማሊያዊ ዳኛ የአፍሪካ ምርጥ የተባለው ኦስማን የአሸባሪ ቡድን ጋር ግንኙነት አለው በማለት ለረጅም ሰዓት 11 ሰዓት በላይ በፈጀ የኢንተርቪው ሰዓት ካደረጉት በኋላ ወደ ሀገሩ እንዲመለሱ አድርገውታል። እሱም ወደ ቱርክ መዳረሻውን አድርጎ እንደ ማንኛውም ሰው ዓለም ዋንጫን የመዳኘት ህልም ነበረኝ፣ ግን ከቪዛ ጋር በተገናኙ ጥያቄዎች አሜሪካ ህልሜ ልታሳካ ፍላጎት የላትም፣ ከሀገሬ ጋር በተያያዘ ጉዳይ እንዳልሰራ ተደርጊያለሁ ሲል ምሬቱን ገልጿል። እንግዲህ ታዲያ አሜሪካ ከቪዛ ጋር በተገናኘ እንዲሁም ደግሞ ከተለያዩ ፖለቲካል ጉዳዮች ጋር በተገናኘ የተለያዩ ውሳኔዎችን እያሳለፈች ይገኛል። ኢራን ተጫዋቾቿ አሜሪካ ላይ ነው ጨዋታ የሚያደርጉት፣ ከዛ ግን አያድሩም፣ ወዲያውኑ ወደ ሲቢ ይመለሳሉ። ወደ ሲቢ ያልኩኝ ይቅርታ፣ ወደ ሜክሲኮ ይመለሳሉ እና ሲቢ የሚል ባስ ነው ባይዘው ያላቸው፣ በዛ ይዤው ነው። በእነዚህ ሁሉ አጋጣሚዎች ወይም ደግሞ በእነዚህ ሁሉ ሂደቶች የምንመለከታቸው ነገሮች የዓለም ዋንጫ ለምን አስፈራ የሚለው ጉዳይ ነው። የአየር ንብረቱ በክለቦች ዓለም ዋንጫ ምና እንደተመለከት ነው በጣም ብዙ የነበሩ መብረቅ በታየ ቁጥር 30 ደቂቃዎች ጨዋታ የሚራዘሙባቸው ሁኔታዎች አሉ። ፕላስ ደግሞ ውድድሩ አሰልቺ እንዳይሆን ደግሞ ሌላው የሚያስፈራ ጉዳይ አዳዲስ ተጨማሪ ህጎች አሉ። 14 አንቀጽ ያለው ሲተነተን ደግሞ ወደ 7 የሚመጣ የተለያዩ ሁኔታዎች ናቸው ያሉት እና እነዚህ መሰል ጉዳዮች የአሜሪካን ዓለም ዋንጫ አስፈርተውታል። ታዲያ እስካሁን ዓለም ዋንጫ ከተመሰረተ ጀምሮ 8 ሻምፒዮናዎችን ያየነው 8 ሀገራቶች ይለዋወጡ እንጂ 8 ሀገራት ብቻ ናቸው ሲበሉ ያየነው። ዘንድሮ አዲስ ሻምፒዮና እንመለከታለን ወይ? በርካታ ወርቃማ ትውልዶች መጥቶ ሲባክነው አይተናል። ዘንድሮስ ማን ነው የሚባክነው? ወይስ ደግሞ ስኬታማ ሆኖ ታሪክ መጻፍ የሚችለው የሚለውን ብዙዎች በጉጉት የሚጠብቁት ይሆናል። ምሽት 4 ሰዓት በሜክሲኮ በጓድላሃራ በታላቅ ድምቀት የ2026 የዓለም ዋንጫ ይከፈታል። ከወዲሁም መልካም ጨዋታ፣ መልካም ያማረ ዓለም ዋንጫ እንዲሆንላችሁ እመኛለሁ። ሮቤል አብርሃም ነበርኩኝ። ዳግም በሌላ ፕሮግራም መለሳለሁ። እስከዛው መልካም